አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ፊያ፣ ጤና ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እና ማለት ነው በቀደም የሆነ ቪዲዮ ለቅቄ ነበረ። ያው ቪዲዮን ሳልጨርሰው ነው የለቀኩት እና እኛ ቤት ወፍ አለ ብያችኋለሁ። ያው ሁሉም ቤት እንስሳት የሚወዱት አሉ። እንስሳት በጣም ነው የሚወዱት። እነዚህ ድመት፣ ወፍ፣ ሌላ ነገርም የሚወዱት አሉ ማለት ነው። በጣም ነው የሚወዱት። ስለዚህ እኛ ቤት ደግሞ ነበረ ወፍ። ከዛ ላችሁ እቺ አንዷ ወፍ ማለት ነው በር እየከፈቱ ያለ ሄዳ ገባች። ሳያቁዘጉባት ሞተች። ከዛ ወላሂ ያን ቀን የተፈጠረውን ብታዩ በቃ ሰው የሞተ ነው የሚመስለው ለቅሶ በቃ። የሆነ ልጅቷ ደግሞ በጣም ተወደው ነበረ ወፉን። እሷ 2 ቀን ነው መሰለኝ ትምህርት ቤት ራሱ መሄድ ትታ ያለቀሰች። ወላሂ በዛ ቀን እኔ የሚነሰብኩኝ እኔ በእኔ እጅ ቢሆን እኔን እንዴት እንደሚያደርጉኝ በቃ ትዝ አለኝ ማለት ነው። ወላሂ በጣም ሀሳብ ውስጥ ሆኖ በቃ ያለቀሱ ያን ቀን ምሳ ሁላ ሳይበሉ ማለት ነው ወላሂ። ስለዚህ እኔ ጥንቃቄ ያርጉ እያልኩኝ ለዛ ነው። በእኛ እጅ አንድ ነገር ቢደረግ ማለት ነው በጣም ነው የሚሉት፣ ይቆጣሉ። ታውቃላችሁ በጣም ነው ከባድ የሚሆነው ማለት ነው። ስለዚህ ጥንቃቄ ያርጉ፣ አሁንም ቢሆን ጥንቃቄ ያርጉላችኋለሁኝ። እና ቪዲዮን ደግሞ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ አበረታቱኝ። አዲስ ጀማሪ ነኝ እና አዳዲስ ነገር ሲኖረኝ አጋራችኋለሁኝ እና አበረታቱኝ። አዲስ ጀማሪ ነኝ እላችኋለሁኝ። በያላችሁበት ያለ እዝነት ረህመት አይለያችሁ፣ አላህ ይጠብቃችሁ። ሀገራችንም አላህ ሰላም ያርግልን እያልኩኝ እና አበረታቱኝ። እሺ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ አበረታቱኝ። እሺ ውዶችዬ፣ የመዳም ቅመሞች እሺ አበረታቱኝ እላችኋለሁኝ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ።